በምናባችን ወደ ኋላ እንመለስ። ፀሐይ በምትለበልባቸውና በደረቁ የሰባተኛው ክፍለ ዘመን የአረቢያ ምድረ በዳዎች። ነገር ግን ጉዟችን ቁረይሾች በክፋት ወደሚነክሱባት መካ ሳይሆን በዘንባባዎች ወደ ተከበበችውና ሰላማዊቷ መዲና ነው። ጊዜውም የሰው ልጅ ታሪክን የቀየረው ታላቁ የሂጅራ ክስተት ከተፈጸመ ጥቂት ዓመታት በኋላ ነው። መዲና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና በተከታዮቻቸው ብርሃን ሕይወት እየዘራች ቢሆንም በወቅቱ ግን በከፍተኛ ስጋት ውስጥ ነበረች። የመካ ቁረይሾች በነቢዩ ሰለላሁ ዐለይሂ ወሰለምና በሙስሊሞች ላይ የነበራቸው ጥላቻ እንደ እሳት እየነደደ ነበር። የሙስሊሞችን ቤትና ንብረት ቀምተው በዚያው ንብረት የገዙትን ሸቀጥ የጫኑ የንግድ ተሳፋሪዎቻቸው በመዲና አጠገብ ወደ ሶሪያ ያልፉ ነበር። ሙስሊሞችም በየጊዜው ንቁና ተጠንቃቂ ሆነው የሚኖሩበት ወቅት ነበር። በዚህ መሃል ነው አንድ ድንቅ ጀግና የምናገኘው። ስሙ አብዱላህ ኢብኑ ጃሽ ይባላል። እርሱ ተራ ሰው አልነበረም። የከበረ የዘር ሐረግ ያለው የነቢዩ ሰለላሁ ዐለይሂ ወሰለም የአክስት ልጅና ከዚያ ዓለም ጠፊ ሕይወት ይልቅ የላቀውን ሰማያዊ ስጦታ በናፍቆት የሚጠባበቅ ሰው ነበር። ልቡ በመስዋዕትነት የሚገኘውንና በዘላለማዊቷ ገነት ውስጥ ቦታውን የሚያረጋግጥለትን ታላቅ ተግባር ይናፍቅ ነበር። ከሂጅራው በኋላ በሁለተኛው ዓመት አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም አብደላህን ጠሩት። በራሳቸው ማህተም የታሸገ ደብዳቤ ሰጡትና እንዲህ የሚል ጥብቅ ትእዛዝ ሰጡት። ይህንን ደብዳቤ ለ2 ቀናት ካልተጓዝክ እንዳትከፍተው። ከዚያም ከፍተህ አንብበውና በውስጡ በተዘረዘረው መሰረት እርምጃ ውሰድ። ነገር ግን አብረው ከሚጓዙት መካከል ማንንም እንዲከተል አታስገድድ። አብዱላህ ኢብኑ ጃሽ ልቡ በዚህ ምስጢራዊ ተልእኮ ክብር እየመታ ከሙሃጅሮች መካከል ጥቂት ሰዎችን ሰበሰበ። እነርሱም ለአላህ ፍቅር ሲሉ ሁሉንም ነገር ትተው የመጡ ጀግኖች ነበሩ። 8 ደፋር ሰዎችን መረጠ። ከእነርሱም መካከል እጅግ ታማኝ የነበሩ የነቢዩ ባልደረቦች ይገኙበታል። በግመሎቻቸው ላይ ተሳፍረው ከመዲና ወደ ሰሜን አቅጣጫ ተጓዙ። ለ2 ሙሉ ቀናት የቀኑ ሙቀትና የሌሊቱ ብርድ መንፈሳቸውን ሳይሰርቀው በድንጋያማው በረሃ ተጓዙ። በመጨረሻም በሁለተኛው ቀን አብደላህ ግመሉን አቆመ፣ ወረደና በሚንቀጠቀጡ እጆቹ የነቢዩን ደብዳቤ ከፈተ። ለተከታዮቹም እንዲህ ሲል ጮክ ብሎ አነበበው። በመካና በጧኢፍ መካከል ወደምትገኘው ነኽላ ወደምትባለው ስፍራ ሂድ። እዚያም ተደብቃችሁ የቁረይሾችን እንቅስቃሴ ተከታተሉ፣ ዜናቸውንም ለኛ ቀብሉን። ተልእኮ የመረጃ ማሰባሰብ ወይም የስለላ ነበር። ለመዋጋት የሚሰጥ ቀጥተኛ ትዕዛዝ አልነበረም። ነገር ግን ቦታው እጅግ አደገኛ ነበር። ወደ ጠላት ግዛት እምብርት በጣም የቀረበ ነበርና አብዱላህ ደብዳቤውን ባነበበ ጊዜ ሁኔታው ምን ያህል አደገኛ እንደሆነ ለቡድኑ ግልጽ አደረገ። በጠላት ሀገር ውስጥ ጠልቀው ገብተዋል። አብዱላህም ወደ ተከታዮቹ ዞር ብሎ የነቢዩን ሰለላሁ ዐለይሂ ወሰለም መመሪያ በማክበር እንዲህ አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማንም እንዲከተለኝ እንዳልገፋፋ አዘውኛል። እኔ ግን የታዘዝኩትን ለመፈጸም እቀጥላለሁ። ከእናንተ መካከል ሰማዕትነትን የሚመኝ ካለ ይከተለኝ፣ ሞትን የሚፈራ ካለ ግን በሰላም ይመለስ። እኔ ግን የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ትእዛዝ አከብራለሁ። አንድም ሰው ወደ ኋላ አላፈገፈገም። እያንዳንዳቸው በአላህና በመልእክተኛው ላይ ባላቸው ፍጹም እምነት ጉዞውን ለመቀጠል ቃል ገቡ። እንግዲህ
ነቢዩን ሰለላሁ ዐለይሂ ወሰለም የከበቡት ሰዎች ደረጃ እንዲህ ያለ ነበር። ናኽላ ደረሱ። በዚያም በስውር መሽጎ የንግድ መስመሮችን መከታተል ጀመሩ። ቀናት አለፉ። ከዚያም አንድ ቀን ትዕግስታቸው ፍሬ አፈራ። በአምር ኢብኑል ሐድራሚ የሚመራ አንድ አነስተኛ የቁረይሾች የንግድ ተሳፋሪ ታየ። ግመሎቹ ቆዳና ዘቢብ ጭነዋል። ከአምር ጋርም 3 ሰዎች ብቻ ነበሩ። ይህ አነስተኛ ጥበቃ ያለው የንግድ ተሳፋሪ መታየቱ ለሙስሊሞቹ መልካም ዕድል ነበር። ነገር ግን ወቅቱ ከተከበሩት ወራት አንዱ የሆነው የረጀብ ወር የመጨረሻ ቀን ነበር። በእስልምናም ሆነ ከዚያ በፊት በነበረው ባህል በተከበሩ ወራት ውስጥ ደም ማፍሰስና መዋጋት የተከለከለ ነበር። ይህ ሁኔታ ትንሹን ቡድን በከባድ የሥነ ምግባር ጭንቀት ውስጥ ጣላቸው። መከሩ። አሁን ባናጠቃቸው ወደ መካ መቅደስ ይገቡና እናጣቸዋለን፣ ካጠቃናቸው ደግሞ የተከበረውን ወር እንጥሳለን የሚል ውጥረት ነገሰ። በመጨረሻም የቁረይሾችን ኃይል ለማዳከም ማጥቃትን መረጡ። አብዱላህ ኢብኑ ጃሽ እንደ መጀመሪያ አዛዥነቱ ትዕዛዙን አስተላለፈ። ጥቃቱ ፈጣንና ድንገተኛ ነበር። በዚያ ውጊያ አምር ኢብኑል ሐድራሚ በቀስት ተመቶ ወደቀ። እርሱም ለአላህ መንገድ በተደረገ ውጊያ የተገደለ የመጀመሪያው ጠላት ሆነ። ደሙ በናኽላ አሸዋ ላይ ፈሰሰ። 2 ምርኮኞችንና ንብረቶቹን ይዘው አብዱላህና ሰዎቹ ወደ መዲና ተመለሱ። ተልዕኳቸውን የፈጸሙና ድል ያገኙ መስሏቸው በደስታ ተሞልተው ነበር። ነገር ግን መዲና ደርሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሲቀርቡ የጠበቃቸው ምላሽ መብረቅ ሆነባቸው። የነቢዩ ሰለላሁ ዐለይሂ ወሰለም ፊት ተለዋወጠ። በግልጽ ማዘኑ። እኔ በተከበረው ወር ውስጥ እንድትዋጉ አላዘዝኳቸውም ነበር አሏቸው። ምርኮውን ለመቀበል እምቢ አሉ። ያ የነቢዩ ሰለላሁ ዐለይሂ ወሰለም ሐዘን በአብዱላህና በሰዎቹ ላይ እንደ ተራራ ከበደባቸው። የምንወደውን የምናከብረውን ነቢይ አስከፋን የሚለው የጥፋተኝነት ስሜት ደስታቸውን ወደ ጥልቅ ሐዘን ቀየረው። በመካ ያሉት ቁረይሾችም ይህን አጋጣሚ ተጠቅመው ሙሐመድና ተከታዮቹ የተከበረውን ወር አያከብሩም፣ ደም ያፈሳሉ እያሉ በከፍተኛ ፕሮፓጋንዳ ዘመቻ ከፈቱ። ሙስሊሞችም ከአላህ ዘንድ መፍትሄ እስኪመጣ ድረስ በከፍተኛ ጭንቀት ውስጥ ነበሩ። ከዚያም እፎይታ ከሰማያት ወረደ። አላህ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የቁርአን አንቀጽ አወረደ። በተከበረው ወር መዋጋት ስህተት ቢሆንም የቁረይሾች ወንጀል ሰዎችን ከአላህ መንገድ መከልከል፣ ከቤታቸው ማፈናቀልና በሃይማኖቶቻቸው ምክንያት ማሰቃየት ግን ከግድያ የከፋና ታላቅ ወንጀል መሆኑን አሳወቀ። በዚህም የአብዱላህና የሰዎቹ ንጹሕ ዓላማ ከሰማይ ምስክርነትን አገኘ። ነቢዩም ሰለላሁ ዐለይሂ ወሰለም ምርኮውን ተቀበሉ። አብዱላህ በዚህ ክስተት የመታዘዝንና ትክክለኛ ውሳኔን የመጠበቅን ዋጋ ተማረ። ነገር ግን የአብዱላህ ታሪክ እዚህ ላይ አያበቃም። ከጥቂት ዓመታት በኋላ በኡሁድ ተራራ ስር ታላቅ ጦርነት ተቀሰቀሰ። ቁረይሾች የበድርን ሽንፈት ለመበቀል በ3000 ሰራዊት ዘመቱ። ሙስሊሞች 700 ሆነው ወጡ። ነቢዩ ሰለላሁ ዐለይሂ ወሰለም ጀርባቸውን እንዲጠብቁ 50 ቀስት ደፋሮችን በኮረብታው ላይ አሰፈሩ። ትዕዛዙም ግልጽ ነበር። እኛ ብናሸንፍም ሆነ ብንሸነፍ ቦታቸውን እንዳትለቁ። ጦርነቱ ሲጀመር ሙስሊሞች የበላይነቱን ያዙ፣ ቁረይሾችም መሸሽ ጀመሩ። በዚህ ጊዜ በኮረብታው ላይ የነበሩት ቀስት ተኳሾች ድሉን ለመካፈል ቦታቸውን ለቀው ወረዱ። ይህንን ያየው ኻሊድ ኢብኑል ወሊድ ያኔ ሙስሊም አልነበረም። በፈረሰኞቹ ዞሮ ሙስሊሞችን ከጀርባ ጠቃቸው። ትርምስ ነገሰ። ነቢዩ ሰለላሁ ዐለይሂ ወሰለም ተገደሉ የሚል ወሬ ተናፈሰ። በዚያ አስፈሪ ሰዓት
ጥቂት ታማኝ ሶሃቦች ነቢዩን ሰለላሁ ዐለይሂ ወሰለም ለመከላከል እንደ ግንብ ተሰለፉ። ከነዚህም አንዱ አብዱላህ ኢብኑ ጃሽ ነበር። ይህ የእርሱ ወሳኝ ሰዓት ነበር። ሲዋጋም በከንፈሮቹ ላይ ድንቅ ጸሎት ነበረው። አላህ ሆይ ነገ ጠላትን ስገጥም እነርሱ ያገኙኝ፣ አፍንጫዬን ጆሮዬንም ይቁረጡ። አንተም በትንሣኤ ቀን አፍንጫህንና ጆሮህን ለምን ተቆረጡ ብለህ ስትጠይቀኝ ስላንተና ስለ መልእክተኛ ፍቅር ሲባል ነው እላለሁ። አንተም እውነት ተናግረሃል ትለኛለህ። ይህ የእምነቱ ጫፍ ነበር። አብዱላህ እንደ 10 ሰው ኃይል ተዋጋ። አይኖቹ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ተሰክተው ደህንነታቸውን ያረጋግጡ ነበር። በመጨረሻም በጠላት ተከቦ ወደቀ። ልክ እንደተመኘውም በቁስል ተሸፍኖና በጠላት ተበሳስቶ ሰማዕት ሆነ። ከጦርነቱ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም በወደቁት ጀግኖች መካከል ሲመላለሱ የሚወዱትን የአክስት ልጅ አብዱላህን አዩት። ፊቱ ተበላሽቶ አፍንጫውና ጆሮዎቹ ተቆርጠው ሲያዩ አይኖቻቸው በእንባ ተሞሉ። ሆኖም እንዲህ የሚል ዘላለማዊ ምስክርነት ሰጡ። ዛሬ መላእክት የአብዱላህ ኢብኑ ጃህሽን ፊት ላይ ያለውን ደም ሲያጥቡ አየው። ሱብሃነላህ። ሰውነቱ በአላህ መንገድ እንዲቆራረጥ የጸለየው ጀግና በሰዎች እጅ እንዲታጠብ አልተተወም። አላህ በመላእክቱ አከበረው። አብዱላህ በትንሣኤ ቀን ቁስሎቹ ደም እየፈሰሱ ነገር ግን እንደ ምስክ መዓዛ እየሸተቱ እንደሚመጣ ተነገረለት። የአብዱላህ ኢብኑ ጃህሽ ታሪክ የነፍስ ጉዞ ነው። በስተት ተጸጽቶ ይቅርታን የማግኘት ከዚያም ለፈጣሪው ከፍተኛውን መስዋዕትነት የመስጠት ታሪክ። እኛስ ለምንወደው ነገር ምን ለመስጠት ዝግጁ ነን የሚል ጥያቄን በልባችን ውስጥ ይተዋል። አላህ በአብዱላህ ኢብኑ ጃህሽ ታሪክ ሰምተን ከሚጠቀሙት ያድርገን። ለእኛም ከእርሱ ጽናትና ቅንነት ጥቂቱን ይለግሰን። አሚን።